የት ነሽ ህመሜን ስቃዬን ባየሽ እኛ ይኸው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ። ወይኔ ሰሞን ከንቱ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እንደዚህ ብድግ ብላ ትጠፋብናለች። በጣም ነው የተጨነቅነው እውነት ለመናገር ህመሙ ከባድ ነው። እስቲ ዛሬ ግን እስኪ ማግኘት አለብን። ቦርሳሽ ውስጥ ያዝ። አይፈልግም ቦርሳሽ ውስጥ ያዝ። እስቲ ይበቃት ይሆን? አይ የለችም። ህመሙ ከባድ ነው። ባይሆን እዚህ ኪስ ውስጥ አድርጋታል። የመኪናው ኪስ ውስጥ ኧረ የለችም። ከፈለገ አንተና ልጅ ተፈራለች። የለችም እኔ ተፈራለች። ሲጀመር አንተ ነው የደበቃት ነው። ዞራችሁብኝ። ተጣላ እናገራለሁ። የት እንዳደረጋችሁት እና ስሙ ጋይስ ሄርሜላ ታለች። ቆይ ከኔ ጋር ተጣላላችሁ። እሱ መጣ፣ አብርሽ መጣ። ወይኔ መጣ እንዴ መጣ። አንዱን ቲሸርቱ ጀርባ ላይ እሺ፣ ጀርባው ነው ጀርባ ላይ አንዱ ግልጥ አንዱ ከኋላ ማንደራ መጣ። አብርሽ የሩታ ተያሳቂ እንጂ ሰው አስሎ እዚህ ጋር ሩታ ተጨንቁ እንዴ ነው ቲሸርት ላይ ይዘህ እኛ ልንፈልጋ የመጣ ነው። ሄርሜላን አታሳስር። ቲሸርት ላይ ይዘህ ቲሸርት ላይ ይዘህ በአሚር ነበር። ይሄ ኮላ እንትን ላይ እሺ። አብርሽ እንዴ አንተ አሪፍ ነው ግን ኮላ ምናምን ብቻ መግዛታችን ግን ጥሩ አለ። አሚር ጨምር ጥሩ ነው። አዎ ቢለጠፍ ቆንጆ ነው ማለት አይ በየሄደበት ቲሸርቱ ላይ ሳይሆን ከኛ እኩል ይለጥፍ። ያው እኛ እያገዝነው ነው። ደግሞ የሱ ነጭ ስለሆነ ሀዘን ስለሆነ አራቱን ለመኪናው እንሰጠዋለን። ሁለቱ ከፊትና ከጀርባ ቲሸርቱ ይለጥፋል። ዳኒክ እኔ ዳኒ አሳብ ዳኒ ዶ ምን ልሁንልህ የኔ አባት ለቋ አታስብ ወንድም አታስብ። በጣም ደስ ይላል። እና ገተ ተስሉት ነው እንደመጣው ስለማላውቅበት እና በጣም አይ አሁን ቀልዱ ቀልድ ነው። ወደ ስራ እንግባ። አፋልጉኝ ልንፈልጋ የመጣ ነው እና አፋልጋ ወደ ስራ እንግባ። እሺ አብርሽም መጥቷል። ቤተሰቦቻችን ባለቤቱ መጥቷል። እንግዲህ የግጭ የጠፋችዋ ልጅ ባለቤቱ እንግዲህ ይገኛል። በጣም በከባድ ሀዘን ውስጥና በጭንቀት ውስጥ ሆኖ ነው የምታዩት። ምናልባት መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ላያወራም ይችላል ሰሞኑን ካለበት ነገር አንፃር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ እባካችሁ። እንከፍላለን እኛ እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። እሱም እንግዲህ 1 ሚሊዮን ብር ጨምሮ 2 ሚሊዮን ብር አድርገናል አይደል? 2 ሚሊዮን አዎ፣ ይበቃላ። በቂ ነው። ዝምታው ምንድነው? ዝምታው ምንድነው? ዝምታው ለክፉ በደጉ ሳንለያይ ሊያሳስትሽ ነው ወይ? ለምን ዝም አልሽ? ምንድነው ዝምታው? ምንድነው ዝምታሽ? እቺ የምታውቃት አላችሁ? እባካችሁ እቺ ልጅ አይታችኋታል? አላያችሁም? እቺ ልጅን እቺ ቆንጆዋ ልጅ እቺዋ አላያችሁም? ማኛ ነች። ባለቤቷ እዚህ ጋር አለ። ይኸውልህ ማኛ ጤም ነው። ማኛ ነች። ይሄ ፎቶዋ ነው ካለው ልጅ ተለች። እሱም ሊለጥፍ ነው ጋይስ። እንዴ አፋልጉኝ። ሲጀመር እንድትገኝ አይፈልግም እሱ። እንድትገኝ አይፈልግም። ወይኔ ፊቷን ቦጨቀው። እንዴ ምንድነው? እሺ ምንድነው ዳር እየተካሄደ ያለው? ፊቷን ቦጨቀው። ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን? የገዛው ኮሎም እንትኑንም ከላክቱን ያረፉ እንዴ ታገኝታለች። ቢቀደዳት እኔ ተሳዘን። ቆይ እኛን እኮ ያሰራነው ወሬ ነው። እኛን ያሰራነው እኛ ባሰራነው አንተን ቤት ነኝ ያሰራነው። አንተ ልጅቷ ታገኝታለች። ንገረን መጀመሪያ። ጨንቆናል እኮ እኛ በጣም አመሰግናለሁ። እንደታፋልገኝም አልፈልግም ምንም ነገር አለ። ለምን ይሰማኛል? እኔም ሰው እኮ ነኝ እንዴ። የጠፋችሁ እኮ አንድ ፍሬ ሕፃን ልጅ እኮ ገባህ አይደል? ከትምህርት ቤት ነው የወሰዷት መሰለኝ አይደል? ከትምህርት ቤት መሰለኝ
ወላጅን ብሎ ነው መሰለኝ የወሰደው። እንዲሰማናል እኮ ሁለት ሰዎች ናቸው ደግሞ ተብሏል። ሁለት ሰዎች በመኪና ነው ያስገቧት። ስማ አንተ ትምህርት ቤት ውስጥ አስገብታት እንዴ ነው ሳትወጣ ለምትሄድ? አሁን ለምሮ ጊዜ ምን ፈቶ ቶሎ ለጥፈን ለምሮ ማን ፈልገን እኮ ለምንድን ነው ያነሳው? ተገኝታለች ንገረኛ። ተጨንቀናል። በጣም ነው የተጨነቀው። ስንት ቀን ነው ምግብ ከበላ? 3 ቀኑ ሩት 4 ቀኑ አንድ 6 ቀን ምግብ ከበላ ነው ጠፋሽ ከተባለ ጀምሮ እንዴ አስብልን እንጂ ለኛም ሰማዊነት ይዞን እኮ ነው እንዴ እድል የለኝም ምን ልጅ ሳይወጣልኝ ይሁዱ እየለፋው ምን ነገር አስተረ ያዘንኩት ለምን ሄርሜላ እኮ ለእኛም ሰው ነች ማለት ለእኛም እኮ ታሳዝናለች። አንድ ፍሬ ጻል የፈለገ ጥፋት ቢጠፋ ሰው ነው። ገባችሁ አይደል? ደግሞ ነገር ያለው ሁለተኛ ማስቲካ ስማ ማስቲካ ሲሰጡሽ አትቀበይ በላት ብያለሁ። ይሄኔ በማስቲካና በማስቲካ ነው ዟት ይሆናል። እንደኛም ተሰማናል። ይሄን አክልማ ጻራ አይደለች። እሺ ምንድነው? አይ በኩሾሩ ነው በኩሾሩ ያው ነው እባክህ ነው ኩሾሩ ምን ለያ አረ ኤፍሬም እዚህ ጋር ሰው ተጨንቆ አቀልድ ነው ታይፋለም እንደዚህ ጋር አረበስ በጣም ጨካኝ ሰው ነው። ብቻ አብርሃም ልጅቷ ከተገኘች ንገረን፣ እኛም ልፋታችንን እናቁም። አዎ እንዴ ባነር አደረግን። አሁን ትልቅ ባነር አሰርተናል። በነገር ላይ ቢቢሲ ምናምን ልናዘግ ነው። አልጀዚራ ምን ነገር የለም። እኛ እኮ ይሰማናል። በጣም ብዙ እንትን ላይ ሲኤንኤን ምናምን ላይ ለቀናል። እንፈልጋት እንሂድ። ሌላ ያለጠፍን ቦታ እኮ አለ። ፎቶውን አነሳው ከለጠፍንበት። ይሄ ማለት ወይ ተገኝታለች ነው ይንገረን። ካገኘሃት አግኝተናታል በለን። አዎ አግኝታታል። ካገኘሃት ንገረን። አገኘኋት አገኘች እንደናፈቀች እኔ ድንኳን ነው የምጠለው እና ዳስ ጥዬ በሬ ምናምን ታናከብረው። ቆይ አብርሃም ተረጋጋ፣ ንገረን። ቆይ እንዴ ተረጋጋ። ፎቶና አንተ ፎቶችን አንተ ምን ትችላለህ? ከፈለክ ወረቀቱን ቢያስጠን እኮ አጋዥ ያስፈልገኝም አፋልገኝም አላልኩም አይደል እንዴ ብያለሁኝ። አላልኩም እኛ አንተ ስላልክና ስላልክ አይደለ ህሊናችን አዞን ነው አላልኩም አይደለ አግዘኝም አላልኩም። ስለዚህ በቃ ያስፈልገኝም አመሰግናለሁ። ወይ ማናችሁ ነው መገዛ አልፈልግም። ህሊናችን አዞን ነው። አንተ ስላልክ አይደለም ሰብአዊነት የሚባል ነገር አለ። እሺ ኮላውንም ኧረ በኤፍሬም እንዲህ እንሸጠዋለን አትርፈን። አየህ አይደል ሲጀመር ፎቶውን አምጣው እኛ ያሰራነው አምጣ